የመጀመሪያው የፖድካስት መክፈቻችንን ከአውራምባ ማህበረሰብ መስራችና መሪ ከክቡር ዶክተር ዙምራ ጋር አጠር ያለ ቆይታ እናደርጋለን። ብራሩ አማረ ነኝ። ከዝግጅቱ ጋር መልካም ቆይታ። እናቴ እንደምትለኝ ነው ያላውቀውም። በስድስት ወር ቁሞ ጋር ትላለች። በአራት ዓመት ደግሞ ስለ ሰው ልጅ ማህበራዊ ገባ ይጠይቅ ነበር ትለኛለች። መጠየቅን አውቃለሁ። እድሜን ያን ጊዜ አላውቅም። ሌላ አዳም ነበሩ ይዘር የሚቀየር በታሪክ የለም። ያን ጊዜ አይድንም አሉ አይድንም ዓለም እየሰማ እየመጣ እየጠየቀኝ ሀሳቤን እየተረዳልኝ ይገኛል። መውሰድ አለመውሰድ የራሳቸው ቋንቋ። ፈጣሪ ስንት ነው ነው ፈጣሪ ስንት ነው ብለህ አንድ ነው ነው የሚሉት በራሳቸው እየሄዱ ነው እንጂ እምነት ማለት እውነት ማለት ነው። በዋናነት ታሟል የሚል አይነት አስተሳሰብ እንዲመጣ ያደረገው ጥያቄዎች ምን ነበሩ? ውሸት የለም፣ ሌብነት የለም፣ ነገረኝነት የለም፣ ምቀኝነት የለም፣ ሐሜት የለም። ስለዚህ ሃይማኖትን በተመለከተ ያላችሁ እይታ ምንድን ነው? እንስራው ነው። ከመጽሐፍ ቅዱስም ቅሬታ የለኝም፣ ከቁርአንም ቅሬታ የለኝም። እውነቱ አለ። የሚገለጠው ደግሞ በሰው ልጅ ላይ በሚጠራው። እዚህ ለመድረስ ግን እንግዲህ እስከ ቦንጋ ድረስ ስደት ደርሰዋል። እርስዎም መስዋዕትነት የተከፈለለትን ያክል ትክክለኛ ግቡን አሳክቷል ብለው ያስባሉ? አንድ እርምጃ ውሸት አንድ ነው፣ እውነት አንድ ነው። እውነትና ውሸት ደግሞ ተቃራኒዎች ናቸው። ሰው ነው የምትለው ሶት አገልግሎቱ ለውጥ ምን ያክል ዝግጁ ናችሁ? ሌላውን ማህበረሰብ ቢመጣ ለመቀበል እንደው ምን ያክል ክፍት ነው? ተቀባያችን እንጂኛ ክፍት ማለት ትልቁ ሀብት ሰው ነው። የጥቆር ይንጣ አይደለም ሰው በመሆኑ ብቻ ትልቁ ሀብት ሰው ነው። መቀላቀል እፈልጋለሁ ብዬ በመጣ መስፈርት አላችሁ ወይ? እውነታን ይዞ ይንጣ ነው ያስቸገረኝ። ወዲያ የኛ ቪዲዮ ማለት ያንተ የዚያባለ ወሮች አልወሰዱትም። ዛሬም አንሰራው ነው የሚያለው እቅዱ ኢትዮጵያ ስልጣን መጀመሪያ ማንቀማ ሰምታይ ቆ የግለም አትጭቀኝ ወግ ሞልቶና ስራ የለም። ይህንን የሰላም እጦት ተወግዶ አገር ሰላም ሆኖ ሰው በፈለገው መንገድ ወጥቶ ገብቶ ሰርቶ ይኖር ዘንድ እንደው እንደ ማህበረሰብ መሪነቱ ምን ምክር ይሰጣሉ? እውነትን የያዝ ነው።